የሆነ ነገር ለማድረግ አስባችሁ ለመከወን ፈልጋችሁ የተለያዩ ማህበረሰብ ላይ በጣም ቫልዩ የምናደርጋቸው በጣም ቦታ የምንሰጣቸው ሰዎች ከዚህ በፊት ምናልባት ነገሩን በተለያየ መልኩ ሞክራት የሚያውቁልን ይችላሉ። እንዲህ ይላችሁ ይችላሉ፣ አንደኛ ከዚህ በፊት ሞክረናል፣ ታግለናል፣ ሞክረናል እኮ ምንድነው አንተ የምትለፋው? ምን ልታመጣ ነው ይሏቸዋል። ይህ ቀጥተኛ የሆነ ተስፋ የመቁረጥ መገለጫ ነው። ባይዘ እነዚህ ሰዎች በጣም የምናከብራቸው የሃይማኖት አባቶች፣ ፕሮፌሰሮች፣ የሀገር ሰምቲንግ የሆነ ኤሪያ ላይ ያሉ ፖዚሽን ላይ ያሉ ሰዎች ሊሆን ይችላሉ። ኦኬ ተስፋ የመቁረጥ መገለጫቸው እኛ ሞክረናል፣ ከኛ በኋላ መቼም አይሳካልህም፣ ዞር በል ነው የምትባለው። ሁለተኛው ደግሞ በጣም አደገኛ የሆነው በብዛት ተንሰራፍቶ ያለው ያልበላንን ማከክ ነው። እኛ ያለብን ችግር ሌላ፣ የሚወራው ሌላ። እኛ ያለብን ክፍተት ሌላ፣ የሚተነተነው ሌላ። እንደ ኢትዮጵያ ለምሳሌ የአንድነት ችግር አለብን። ከባድ የሆነ የኋላ ቀርነት ችግር አለብን። ቀጥተኛ የሆነ ቀጥተኛ ያልሆነ የቀኝ ግዢ የምንለው ማለት ነው። እነዚህ ከባድ የድህነት የመበታተን ማአት ኬዞች ኖረብን የሚተነተነው በቲክቶክ ሴሚናር፣ በላይቭ በሉት፣ በማህበረሰብ ተኮር ትልልቅ ሚዲያዎች የሚተነተነው ሌላ አራባና ቆብ የሆነ እዛ የኛን ችግር የማይፈታ ነገር ነው። የሁለተኛ ተስፋ የመቁረጥ አደገኛ ነገር ነው። በዳዕዋ በሉት ከፈለጋችሁ መስጊድ ላይ ገብታችሁ ብትሰሙ ችግሩ ሌላ ነው፣ የሚተነተነው ሌላ ነው። ስለዚህ ተስፋ የመቁረጥ መገለጫ ነው። ሌላኛው ደግሞ ወደ ተርድ ፓርቲ ወደ ሶስተኛ አካል ነገሩን ማስጠጋት ነው። ወደ አላህ ወደ ፈጣሪ ማስጠጋት ነው። ምንድነው በቃ ተገቢ ያልሆነ ተጨባጩ የሚያስገድደውን ያክል እንቅስቃሴ ሲያደርግ አላህ ፈጣሪ ይሞላዋል ይባላል። አላህ ይሞላዋል ባክኛ ምን ይደረጋልና ተአምር መጠበቅ የሆነች ሀገር የሆነ ነገር ይሆንላታል፣ ይሄ ሃይማኖታችን የሆነ ነገር መጥቶ እንደዚህ ያድነዋል ምናምን የሚል ተአምርን የመጠበቅ በቃ ቁጭ ብሎ እንቅስቃሴ ሳይደረግ ስራ ሳይሰራ ማለት ነው። እነዚህ ነገሮች ሜንሊ ማህበረሰባችን ላይ በጣም በሰፊው ተንሰራፍተው ያሉ ማህበረሰብ ስል እንደ ሀገር ሜንሊ እንደ ኮሚኒቲ ደግሞ እንደ ሙስሊም ማህበረሰብ ያሉ ነገሮች ናቸው። እስኪ እናንተ ሀሳባችሁን ሼር አድርጉ።